የንግድ ሕጋችን አዋጅ ቁጥር 1243/2013 አንቀጽ 174 ደግመውና ግን ልዩነት አለው። ልዩነታቸው ያልተወሰነ የሼሪክ አባሎች ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? በዛሬው ቪዲዮ ደግሞ ይዤላችሁ የቀረብኩት ሐሳብ በአዲሱ የንግድ ሕጋችን አዋጅ ቁጥር 1243/2013 አንቀጽ 174 ላይ ከተዘረዘሩት የንግድ ማህበራት መካከል በሁለተኛነት ደረጃ ላይ የሰፈረውን ሁለት አይነት ኃላፊነት ያለበት የንግድ ማህበር ወይም ደግሞ ሊሚትድ ፓርትነርሺፕ የሚለውን ሐሳብ የማካፍላችሁ ይሆናል። ፕሮግራሙን ይዤላችሁ የቀረብኩት እኔ ዮናታን ዳዊት ነኝ። በጥሞና እንድትከታተሉኝ በአክብሮት የምጋብዛችሁ ይሆናል። እንግዲህ ስለዚህ የንግድ ማህበር አመሰራረት በዚህ የንግድ ሕጋችን ከአንቀጽ 212 እስከ አንቀጽ 220 ድረስ ዝርዝር ሁኔታዎቹ ተገልጸው የምናገኝ ሲሆን ይሄ የንግድ ማህበር ታዲያ እንዴት ይመሰረታል ስለሚለው ሐሳብ ለማጋራት ያክል በአንቀጽ 185 ላይ አጠቃላይ ስለ ንግድ ማህበር አመሰራረት ሁኔታን በሚመለከት ስለ መመስረቻ ጽሑፍ አዘገጃጀቱ በዚሁ በገለጽኩት አንቀጽ 185 ላይ በግልጽ ሰፍሮ የምናገኝ ሲሆን ታዲያ ይሄ ሁለት አይነት ኃላፊነት ያለበት የንግድ ማህበርስ እንዴት ይመሰረታል ከሚለው ሐሳብ ጋር ተያይዞ አንቀጽ 185 ላይ ያለውን ሐሳብ በአንቀጽ 214 ላይ ይደግመውና ግን ልዩነት አለው። እንዴት ነው ልዩነት የሚኖረው የሚለውን ነገር ስናይ ታዲያ በዚህ የማህበር አመሰራረት ሂደት ውስጥ ሁለት አይነት የሼሪክ አባሎች አንድ ላይ አጣምረን ነው የምንመሰረተው ይህንን የንግድ ማህበር ማለት ነው። እነዛ ሁለት አይነት የሼሪክ አባሎች ማን ናቸው ብለን ስንል አንደኛው ወገን ኃላፊነቱ ያልተወሰነ የሼሪክ አባል ሲሆን ሁለተኛው ደግሞ ኃላፊነቱ የተወሰነ የሼሪክ አባል ነው። ሁለቱም ያመሳሰላቸውና የሚያለያያቸው ነገር ምንድነው የሚለውን ነገር ከመመልከታችን በፊት ይሄ የንግድ ማህበር እንዴት ይመሰረታል ወዳልኩት ልመለስና በአንቀጽ 214 ላይ ይሄ የንግድ ማህበር ሲመሰረት ሊኖረው ስለሚገባ ስም ይገልጽልናል ማለት ነው። ይሄ የንግድ ማህበር ስሙ ሊመሰረት የሚገባው እነዛ ሁለት ኃላፊነታቸው ያልተወሰነ የማህበር ሼሪክ አባሎችን ስም ነው ሊያካትት የሚገባው ማለት ነው። ከዛ ውጪ ኃላፊነታቸው የተወሰነ የሼሪክ አባሎችን ሊያካትት አይገባም የማህበሩ ስም የሚል ሐሳብ ነው በ214 ላይ ያለው ሐሳብ። ቅድም እንዳልኳችሁ 185 ላይ ስለ መመስረቻ ጽሑፍ ይዘት የተገለጸው እንዳለ ሆኖ ማለት ነው። ታዲያ እንግዲህ ወደዚህ ወዳልኩት የስም ጉዳይ ከመግባቴ በፊት እነዚህ ሁለት አይነት ኃላፊነት ያለባቸው የሼሪክ አባሎች ምንድነው የሚያመሳስላቸው፣ ምንድነው የሚያለያያቸው የሚለውን ነጥብ ለማንሳት እንሞክር። በመጀመሪያ ደረጃ ኃላፊነታቸው ያልተወሰነ የሼሪክ አባሎች በአንድነትና በተናጠል ለአበዳሪዎቻቸው ወይም ደግሞ ገንዘብ ጠያቂዎቻቸው ተጠያቂዎች ናቸው። ይህም ማለት በአንድነትና በተናጠል ተጠያቂነትን በሚመለከት በኮንትራት ሕግ ላይ በሌላኛው ቪዲዮ በዝርዝር ሐሳቡን የገለጽኩት ሲሆን እሱን ቪዲዮ ሄዳችሁ መመልከት ትችላላችሁ። ነገር ግን ለአሁኑ ሐሳብ እንዲያመቸን በአንድነትና በተናጠል ተጠያቂ በሚሆኑበት ጊዜ ኢቭን የግል ንብረቶቻቸውን ሸጠው እስከ መክፈል ድረስ ይደርሳሉ ማለት ነው። ታዲያ ኃላፊነታቸው የተወሰነው ጋር ስንመጣ ደግሞ እስካዋጡት መዋጮ ብቻ ነው ሊጠየቁ የሚችሉት ማለት ነው። ሌላኛው ሁለቱን የሚያለያያቸው ሐሳብ ምንድነው? ኃላፊነታቸው ያልተወሰነ የሼሪክ አባሎች በስራ አስኪያጅነት ሊቀጠሩ እንደሚችሉ በግልጽ ማየት እንችላለን። በግልጽ ካልተደነገገ በቀር ሌላ ሰርድ ፓርቲ በሼሪክነት አባል ውስጥ የሌለ ሌላ ሰርድ ፓርቲ ስራ አስኪያጅ ይሁን ብለው እስካላሉ ድረስ ያ ኃላፊነቱ ያልተወሰነው ሼሪክ በስራ አስኪያጅነት ተመድቦ ሊሰራ እንደሚችል ማለት ነው። ነገር ግን ይሄ ኃላፊነቱ የተወሰነው ሼሪክ ቅድም እንዳልኳችሁ ስሙ ሲወጣለት የማህበሩ ስም ሲወጣለት ሊወጣ የሚገባው ሁለት ኃላፊነታቸው ያልተወሰነ የሼሪክ አባል ስም ይዞ ነው ብያቸዋል። ነገር ግን
ይሄ ኃላፊነቱ የተወሰነ የሸሪክ አባል የኔም ስም ይግባበት በማህበሩ ስም ውስጥ ብሎ ካለ በስራ አስኪያጅነት ሊቀጠር ወይም ደግሞ በጀነራል ማኔጅመንት አጠቃላይ የስራ ሂደት ሁኔታ ውስጥ ሊገባ እንደሚችል ማለት ነው። አንቀጽ 214 ላይ ያለውም ሐሳብ እንዳለ ሆኖ ማለት ነው። ከዛ ባሻገር ኃላፊነቱ የተወሰነው የሸሪክ አባል መዋጮ ሲያደርግ እስኪልን መዋጮ ማድረግ አይችልም፣ ወይም ደግሞ የሙያ አገልግሎትን መስጠት በሚለው ሐሳብ ላይ አይሳተፍም ማለት ነው። የሙያ አገልግሎት ሊሰጥ አይችልም። ለምንድነው የሙያ አገልግሎት የማይሰጠው ብለን በምናይበት ጊዜ ቅድም ምን ብለናል? ጀነራል ማኔጅመንት ውስጥ ወይም ደግሞ አጠቃላይ የስራ ሂደት ውስጥ አይገባም፣ ስራ አስኪያጅ ሆኖ ሊቀጠር አይችልም ብለናል ማለት ነው። ስለዚህ የሙያ አገልግሎት ውስጥም ሊገባ አይችልም፣ ወይም ደግሞ የሙያ አገልግሎት መዋጮ ሊያደርግ አይችልም ማለት ነው። ማኔጅመንት ውስጥ አይገባም የሚለውን ሐሳብ ነው የምናየው ማለት ነው። ሌላኛውና ዋነኛው ነጥብ ደግሞ ላሳያችሁ የምፈልገው ለኃላፊነታቸው ላልተወሰነ ሸሪኮች ያለው መብት እንዳለ ኃላፊነታቸው ለተወሰኑትም የሚሰራ ወይም ደግሞ ተፈጻሚ የሚሆነው ማለት ነው። ሌላኛውና ዋነኛው ነጥብ በአንቀጽ 217 ላይ ሌሎች ማህበራቶች ላይ ተመሳሳይ ዓላማ ባላቸው ተመሳሳይ የሥራ ሂደት ባላቸው ማህበራቶች ላይ በሥራ አስኪያጅነትም ሆነ በአባልነት መሳተፍ እንደማይችል በግልጽ ተቀምጦ እናገኛለን ማለት ነው። አንቀጽ 218 ተጨማሪ ሐሳቦችን ሲገልጽልን ምን ይላል? ኃላፊነታቸው የተወሰነ የሸሪክ አባሎች ያላዋጡት መዋጮ ወይም ደግሞ መዋጮ ሳያዋጡ የቀሩት ካሉ እነዛ ሳያዋጡ የቀሩትን ኑ አዋጡ ብሎ ሊያስገድድ የሚችልበት አግባብ እንዳለ በዚሁ አንቀጽ ላይ ልንመለከት እንችላለን ማለት ነው። ከዛ ባሻገር ግን በተረጋገጠ የሂሳብ ሚዛን ድርሻቸውን ወስደው ከነበረ እነዛ የሸሪክ አባሎች ኃላፊነታቸው የተወሰኑት ማለት ነው ድርሻቸውን ወስደው ከነበረ ያ ድርሻቸውን ሲወስዱ ደግሞ በቅን ልቦና ከነበረ እንደገና ያንን ድርሻ መልሱ ሊባሉ እንደማይችሉም በዚሁ ሐሳብ ላይ ለመረዳት እንችላለን ማለት ነው። ከዛ ባሻገር ግን ድርሻን የማስተላለፍ ሁኔታ በሚመለከት ድርሻቸውን ለማስተላለፍ የኃላፊነታቸው ያልተወሰኑ የሸሪክ አባሎችን ሙሉ ድምፅ እና ኃላፊነታቸው የተወሰኑትን ደግሞ አብላጫ ድምፅ ማግኘት እንደሚገባ ይገልጽልናል ማለት ነው። ታዲያ ይሄ የንግድ ማህበር በምን አይነት ሁኔታ ይፈርሳል ብለን ስንመለከት በምንም አይነት ሁኔታ እንደማይፈርስ በአንቀጽ 218 ንዑስ አንቀጽ 7 ላይ ተደንግጎ እናገኛለን። በሞት ችሎታ በማጣት ኦሬልስ በየትኛውም ሁኔታ ሊፈርስ እንደማይችል ሊፈርስ የማይችለው ግን ይሄ ጉዳይ ወይም ደግሞ ይሄ ችሎታ የማጣት ሊሆን ይችላል፣ የመሞት ሁኔታ ሊሆን ይችላል የሚከሰተው በኃላፊነታቸው የተወሰነ ሸሪክ ላይ ሲሆን ብቻ ነው። ያ ማለት ኃላፊነታቸው ያልተወሰኑ ሸሪኮች ላይ ቢያጋጥም ሜቢ አንስቴቢሊቲ ሊፈጠር ይችላል ማለት ነው። ቢፈጠርም ግን እነዚህ ኃላፊነታቸው የተወሰኑ ሸሪኮች የዛን ኃላፊነቱ ያልተወሰነ ሰው ሸሪክ ጉድለት ሸፍነው ኮንትሪቢዩት አድርገው ያንን ማህበር ስራውን ለማስቀጠል የሚችሉበት አግባብ እንዳለ ለማየት ችለናል ማለት ነው። ተመልካቾቼ ያላችሁን ሐሳብ ሼር በማድረግ ኮሜንት በማድረግ እንዲሁም ደግሞ ሐሳቡ ያስተምራል ለሌሎችም ደግሞ ጠቃሚ ነው ብላችሁ የምታስቡ ከሆነ ለሌሎች ቅድም እንዳልኳችሁ ሼር በማድረግ ኮሜንት በማድረግ ላይክ በማድረግ እንዲሁም ደግሞ የዩቲዩብ ቻናል አለኝ እዛ የዩቲዩብ ቻናል ላይ ሰብስክራይብ በማድረግ ቤተሰብ እንሁን ላለው ያላችሁን ሐሳብ አካፍሉኝ። አንድ ላይ አብረን ፍትህ የተረጋገጠባትን ኢትዮጵያ እንፍጠር የሚል ሐሳብ ነው ያለኝ። አዎ ለኢትዮጵያ የህግ ባለሙያ ያስፈልጋታል። ስለተከታተላችሁኝ በድጋሚ እጅግ በጣም አድርጌ አመሰግናለሁ። መልካም ጊዜ